عليكم ورحمة الله وبركاته ይህ ከላይ የተለቀቀልን ሜሴጅ እንግዲህ የሚያመለክተን ምንድነው ያው ዋትስአፕ ላይ ለመዝናኛ ወይም መደበሪያ ተብሎ የተለቀቁ ምልክቶች ወይም ስዕሎች አሉ ነው የሚለው እና ብዙ ሰው አይረዳውም ወይም ደግሞ ላያቀው ይችላል ግን እነዚህ ነገሮች በጣም አደገኛና መጥፎ ናቸው ምናልባት በአንድ ሙስሊም ላይ በጣም በሚያስፈራና በሚያስደነግጥ ሁኔታ ሳያውቀው ወደ ሽርክ ሊወስደው ስለሚችል እነዚህ ነገሮች ከመጠቀም መጠንቀቅ ይኖርብናል ይለናል ማለት ነው እና እነዚህ እንግዲህ ከላይ ወይም እስከታች ድረስ ያሉት ምልክቶች አሉ እንደዚሁም ሊንኮች አሉት ሊንኮቹን ሲከፈቱ የሚታዩ ምልክቶች አሉ እነዚህ ምልክቶች በአጠቃላይ የሸይጣን አምልኮን የሚያመለክቱና ከእስልምና ውጭ የሆኑ የሂንዱይዝም ወይም ደግሞ የቡድሂዝ እንደዚሁም የአይሁድ እምነቶችን አርማና ምልክቶች ናቸውና መጠንቀቅ ይኖርብናል ነው የሚለው እነዚህ ነገሮች ከመጠቀም መጠንቀቅ አለብን ነው እና እንግዲህ ኢንሻአላህ አላህ ይጠብቀንና መጠንቀቅ ይኖርብናል ይላል እንግዲህ ከዚህ ምልክቶች ውስጥም እንግዲህ የሚያሳየን ምንድነው የወንድ ለወንድ ግንኙነትን የሚያመለክቱ ወንድ ለወንድ የተያያዙ ምልክቶች አሉ ይላል እንደዚሁም ሴት ለሴት የተያያዙበት ምልክቶች አሉ ይህም እንደዚሁም ሴት ለሴት ግንኙነት የሚፈጽሙ አካሎችን ምልክት የሚያሳየን ይሆናል እንደዚሁም ኮከብ ባለ ስድስት ቀስት ያለው ኮከብ ያሳየናል ይህም የአይሁዶች ምልክት ነው እንደዚሁም ደግሞ የሆነ እንደ በህፃን መልክ የተሰራ ምልክት አለ ከላይ የሆነ ክብ ነገር ያረፈበት ይሄ ደግሞ መልኩል ሙጀሰም ይላል እና ንጉስ የሆነ እንትን ነው ምንድነው አስናም ወይም ደግሞ ጣዖት ነገር ነው እሱም እንደዚሁ የሚመለክ ነው እና ይህም የሸይጣን ምልክት ነው እንደዚሁም ጨረቃ የሚመስል ነገር አለ ይህ ደግሞ የሸይጣን ቀንድ ነው ይለናል እና በአጠቃላይ የሸይጣን ፊቶች ብሎም የሚያሳያቸው ነገሮች አሉ እንደዚሁም ደግሞ መስቀሎች በተለያዩ መልኩ ኢድ ሚላድ ብሎ ምንድነው ክሪስማስ የሚባሉ ነገሮች እነዚህ በዓሎችን የሚያመለክቱ የሸይጣን አይዶች የሚባሉ አሉ እንደዚሁም ደግሞ የቡድሂዝ እምነት አሰጋገዳቸውን የሚያመለክት ያምልኮቻቸውን የሚያመለክት የፍቅር ቀን እንደዚሁም ደግሞ ሲህር ወይም ደግሞ ምንድነው اللهم صل على محمد ሲህር አማርኛው ሊጠፋኝ ነው መሰለኝ ጥንቆላ እና እነዚህንም የሚያመለክቱ ምልክቶች አሉ መጠጦች እንደዚሁም ደግሞ ጣዖታት በተለያዩ መልኮችና የተለያዩ ነገሮች ያው ጠቅሷል እዚህ ላይ ማየት ይቻላል ማለት ነው ስዕሎቹንና ምልክቶቹን እነዚህ ነገሮች ጠቅላላ ወደ ሽርክ የሚወስዱ ነገሮች ናቸውና እያንዳንዱ ሙስሊም እንግዲህ መጠበቅና መጠንቀቅ ይኖርበታል ነው እስካሁን አውቀንም ሳናቅ ለተጠቀምናቸው አላህን ይቅርታ መጠየቅ ይኖርብናል ምህረት መጠየቅ ተውባ ማድረግ አለብን ይላል እንግዲህ አላህ ይጠብቀን አላህ ደግሞ የምንጠነቀቅ ያድርገን እና ይሄንን ይመስላልና ሁላችንም ኢንሻአላህ እንግዲህ እንጠንቀቅ እላለሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ